ሸዋ ጦር ከበበው መጥቶ ወለጋ በጥይት ሲቆላው ሲገርፈው ባለንጋ በሰደፍ ሲለየው ጥርሱን ተመንጋጋ ወያኔን ሲደፋው ባፍጢሙ ሲፈጋ ወያኔ እግሬ አውጪኝ ሲሮጥ ሲሸሸጋ ማምለጫ ቀዳዳ ሲጀመር ፍለጋ ድሮ ነበረ እንጂ በሩ ሳይዘጋ አሁንም አመሸ ጨለመ ጨገጋ ላያመልጡ ጉዳይ ተመጣው አደጋ መሯሯጥ ጀመሩ በቆላም በደጋ ሰላም ውድና የተከበራችሁ የሀገሬ የኢትዮጵያ ልጆች እንደምን ከረማችሁ እንደምን ቆያችሁኝ ካሊድ ነኝ እንደተለመደው ዛሬም የሼህ ሁሴን ጅብሪል ትንቢት ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ሳብስክራይብ በማድረግ ይቀላቀሉን። እንዲሁም የዕለት ተዕለት ምስጢራዊ ትንቢቶችን እንዲደርሳችሁ የደወል መጫንዋንም ይጫኑ። ለዛሬው ይዘንላችሁ የመጣነው ፕሮግራም ሼህ ሁሴን ጅብሪል ከ100 ዓመት በፊት ወያኔ በመጨረሻ ሰዓት እግሬ አውጭኝ ብሎ ሊሮጥ ሊሸሸግ ሲያመነታ ማምለጫ ቀዳዳ እንደሚያጣ በሩን እንደሚዘጋበት ጨለማው እንደሚጨግግበትና እንደሚመሽበት የተናገሩት ትንቢት ነው ይዘንላችሁ የመጣነው። የትንቢቱን ግጥም አነብላችኋለሁ፣ እትከታተሉ ዘንድ በትሕትና ጠይቃለሁ። በክረምት የዘራ ያጭዳል በበጋ፣ ግማሹ በቆላ ግማሹ በደጋ፣ ሕዝቡ ሳይደራጅ እንደ ተዘናጋ፣ በትግሬ የመጣ የወያኔ መንጋ ኢትዮጵያን ወረራት ጣለባት አደጋ። እንደ ባድ ወራሪ እንደ ውጭ ዜጋ እንደማንገናኝ በደምና ሥጋ፣ ሌላው ሕዝብ ተንቆ እንደሌለው ዋጋ፣ ስልጣኑን ተመካ ወያኔ ለባለጋ፣ ከመሬት ተነስቶ ሕዝቡ ጠብ ፍለጋ፣ በወልቃይት አዩት በጎንደር በጭልጋ፣ በወልቃይት እዩት በጎንደር በጭልጋ፣ እርስቱን ሲቀሙት ሕዝቡ ምን ያድርጋ? ፖሊስ ሲያባረረው ሕዝቡ እንዲያ ሲንጋጋ፣ ብዙ ወጣት ሞተ እምቡጥ ለጋ ለጋ። አባወራውማ ማን ቆጥሮ ሊዘልቅሃ፣ ደብድቦ ገደሉት ተተኛበት አልጋ፣ እጁ ለእህል ውሃ እንደ ተዘረጋ። ይህን ሁሉ ወንጀል ወያኔ ታረጋ፣ ለትግራይ ተወላጅ መጥፎ ነው አደጋ። በጣም ብዙ ሕይወት ያስከፍላል ዋጋ፣ ለአንድ ቀን እንኳ አዳር የለም የሚያስጠጋ፣ አገሩ መልሶ ውስጥ የሚረጋጋ። አዋጅ ስማ ብሎ ሕግ ደነገጋ፣ አባበሰው እንጂ ሕዝቡ አልተረጋጋ። ጠቅላላ ለውጥ ነው ሕዝቡ የፈለጋ፣ አማራው ተጎንደር ኦሮሞው ተወለጋ፣ ሆ ብሎ ተነሳ አገሩ ተናጋ። እያጨደው መጣ እየጠራረጋ፣ የኦሮሞ አንበሳ ተማራው ነበርጋ። ወያኔን ገጠመው ሳይፈራ ሳይሰጋ፣ ወያኔት መስሏቸው ነገሩ አልጋ ባልጋ። ጨልሞ የሚቀር ሌሊቱ የማይነጋ፣ ሕዝቡ ለመጨፍጨፍ አነጣጥረው ታርጋ። ተቤት እየገቡ ሌሊቱ ሳይነጋ፣ ሕዝቡ እንዲደነግጥ እንዲበረግጋ። ለነሱ ምን ብሎ እንዳደገድጋ ነበር ሐሳባቸው፣ ግን ተሳካ። ባለሥልጣን ሸሼ ወታደር ሲጠጋ፣ ወታደር ተካርቶ ጦርነት ሲፋጋ። ምድር ቃጤ ሆነች መድረሻ ጨነቃ፣ መድፍ እየጐደራ መትረየስ ሲያሽካካ። ሸዋን ጦር ከበበው መጥቶ ተወለጋ፣ በጥይት ሲቆላው ሲገርፈው ባለንጋ። በሰደፍ ሲለየው ጥርሱን ተመንጋጋ፣ ወያኔን ሲደፋው ባፍጢሙ ሲፈጋ። ወያኔ ግራ አውጪኝ ሲሮጥ ሊሸሸጋ፣ ማምለጫ ቀዳዳ ሲጀምር ፍለጋ። ድሮ ነበር እንጂ በሩ ሳይዘጋ፣ አሁንማ መሸ ጨለማ ጨገጋ። ላያመልጡ ጉዳይ ተመጣው አደጋ፣
መሯሯጥ ጀመሩ በቆላም በደጋ። ሸዋም ደፈረሰ መች ተረጋጋ፣ እንዳልተበላበት ብሩንዶና ስጋ፣ እንዳልታረደበት ኮርማ በሬ ሰንጋ። ረበረቡት ቋጥኝና ድንጋ፣ ረበረቡበት ቋጥኝና ድንጋ። የመተማን ትተን የአውሳን እናውጋ፣ 3 ቀን ጨልሞ በአራተኛው ነጋ። ለለት ታግሎ ነበር አውሳ እንዳትዋጋ፣ ስሙ የታወቀ ትልቅ ባለጸጋ። ሳይያዝ ያመልጣል አገር ግን ተዋጋ፣ በድንገት ተነስቶ ሸገር አለ ጠጋ። በድንገት ተነስቶ ሸገር አለ ጠጋ፣ አገር መልሶ እስከሚረጋጋ። እዛው ሰነበተ እዛው ተመሰጋ። የጌታ ጥበብ ነው ስማ ምን ያርጋ፣ ሁሉም አቅሙን ይወቅ እጅ እግሩን ይዘርጋ። አስበህ ተናገር አስመሰለህ አውጋ፣ አላህ የጠበቀው ምንጊዜም አይሰጋ። አላህ የጠበቀው ምንጊዜም አይሰጋ በማለት ሼህ ሁሴን ጅብሪል የወያኔ መጨረሻ ጨልሞበት ሳይነጋበት ሁሉንም ነገር እንደሚጠናቀቅበት በዚህ መልኩ ትንቢታቸው አውጉተውን ነበር። ስላዳመጣችሁን ከልብ እናመሰግናለን። በድጋሚ ቻናላችን አዲስ መሆናችሁ ሳብስክራይብ ታደርጉን ዘንድ ይቃለው። ስላዳመጣችሁን አሁንም አመሰግናለሁ። በሳቸው ስም በቀጣይ አዲስ እስክንገናኝ ድረስ ቸር ሰንብቱ። ባይ 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 ባይ። ወሲል ከረም አይመረመር የለው ጠያቂ፣ ሁላው ሲጠፋ እርሱ ነው ባቂ። አይገባው ወሰን ቅርጽ የለው ቀለም፣ አንዳች ነገር የሚመስል አይደለም። ዘውጌ ምርስቴ ሀብት ንብረቴ፣ ተወራርጎኝ ሲሰሽ ከፊቴ፣ ሲተው ሲከዳኝ ሲመነም ቤቴ፣ እንደርሶ ሲሟሸሽ ካክረው ጉልበቴ፣ ማይለዋወጥ ፈጥሮ ማይረሳ፣ ባላሰብ መንገድ ሰጥቶ የሚያስደሳ፣ የሚያዘናግት በጁድ ረምረም፣ አንተ ብቻ ነው ዋሲል ከረም። አላህ ዋሲል ከረም፣ ዋሲል ከረም፣ ዋሲል ከረም፣ ዋሲል ከረም፣ ዋሲል ከረም። ያንን ዘመን ስዬ ዛሬ ላይ ሳያቸው በአንድነት የሚያምኑ ትልቅ ወልይ ናቸው። የኢትዮጵያ ነገሥታት መካሪ አስፈራጊ፣ ጥበብ የተቸሩ የፊትን አዋቂ፣ ጥበብ የተቸሩ የፊትን አዋቂ፣ የፊትን አዋቂ፣ የፊትን አዋቂ። እሳቸው ሼህ ሁሴን